እውኝማ ዛሬ የት እንዳለውኝ እውኝማ የት ቦታ እንዳለውኝ ወደ ቤተሰቦቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ሁሉ አማን ነው? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁልኝ? ስራ ኑሮ እንዴት ይዟችኋል? ተጠፋፋን ተናፍቃችኋል። ተው ብቅ በሉ ላችኋለሁ። እና እንዴት ናችሁ? ደህና ናችሁ? ስራ እንዴት ይዟችኋል? የቤተሰብ ናፍቆት ድካሙ ጋር ሁሉ ሰላም? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ሰላም ናችሁ ወይ? ጤናችሁ፣ ቤተሰቦቻችሁ፣ ሀገራችሁ ሁሉ ሰላም ሁሉ አማን? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይኸው ያለሁበት ቦታ ገጠር፣ ልም ያለ ገጠር ውስጥ ገብቻለሁ ማለት ነው። ገጠር እንዴት ምን ትሉኛላችሁ? ብርዱ ትላላችሁ። ብርዱ ሁሉ ነገር ያ አላህ። ይኸው ሀገሩን ልም ያለ አገር ጌጥ ነው ያለሁት። አገር ጌጥ ምን ይመስላል? እስኪውልኝ ላስጎብኛችሁ ብዬ ነው። አይቼ ብቻዬን ከመመለስ ከእናንተ ጋር ዞር ልየው ብዬ ነው። እሺ ከእናንተ ጋር እና እናንተ እንዴት ናችሁ? ሁሉ ሰላም ነው? ሁሉ አማን ነው? ደህና ነኝ። ሁላችሁ የገጠር ቤት ላሳያቸው ብዬ ነው። የገጠር ቤት ላሳያቸው ብዬ መጥቻለሁ ማለት ነው። ወደ አረም ልንገባ ነው። ወደ አረም ልትገባ ነው። እስኪ አውረኛ። አሁን ይሄን አረም ልታርሚ ነው? አይዋ አረም ከኢትዮጵያ አረም ላቀቃለሁ ብዬ መጣ። የጠበቀኝ ምዝ አረም ነው ማለት ነው። አረ እንዴት ነው የምታርሚው? ምንድን ነው ግን ይሄ? ይሄ ለፍየል ለበግ ኢትዮጵያ በግና ፍየል አሁን አለ ተሰምርተው ነው የሚበሉት። እዚህ ጋር ደግሞ ያሉት የሰዎቻችን አይወጡም ማለት ነው። የሰዎች እንትነኝ አይወጡም ከቤት። ይሄ የታጨልላቸው አሉ ወንዶች ሰራተኞች ሌሎች እና ይሄን እያጨሉ ነው የሚያደርሱላቸው ማለት ነው። እኔ ደግሞ ያኔ በትርፍ ሰዓቴ የቤቴን ስራ ጨርሼ ለመቀመጥ ያኔ ብዙም አይፈቅዱም። እዚህ ጋር ወጥቼ እንዳረም ይፈልጋሉና እንግዲህ ከኢትዮጵያ ስንዴና ጤፍ ነበር ማረመው። እዚህ ጋር ደግሞ ለከብት እያረምኩ ነው ማለት ነው። ድምጽሽ እየራቀ ነው እና አሪፍ ነው። ያው ቤት ስራ ይበዛብሻል አይበዛብሽም? ይበዛል አይደለ? ማሻአላ ነው እና ተመችቶሻል? ስንት ጊዜ ሆነሽ ከመጣሽ? ሁለት አመት ጨርሰሻል? እዚህ ቤት ቀይረሽ ነው? ማሻአላ። እና ጓደኛ ምናምን አትፈልጊም? ከኢትዮጵያ ማምጣት ያው የኛ ሀገር ሰው እንግዲህ ስታይቁ አንዱን ጓደኛ አውቀሽ አሁን ጸባያቸው ጥሩ ናቸው ነው ቶሎ እዚህ ብለሽ ታመጣቸው እንዳንቺ ላይ ሆነሽ ይችላል አይደል? እና ማምጣት ፈልጋለሁ። አሁን ቅድም የሰራችው ቅጠላ የቱን ነው? ከዚህ ነው እንደወሰደችው? አይዋ እኛ ሀገር አራም እያረምን እምንጥለው እዚህ ሀገር ይበላል። እስኪ የቱን ነው? ይሄን ነው ቅድም አሁን አንቺ ስትሰሪ ያየሁት። እስኪ ያሳያቸው ለቤተሰቦቼ። አምጪ መቆረጭና ሳይ። ይሄ ምግብ ነው እንዴት ብዬ አሁን አምጪ አንድ ላሳያቸው። ይበላል እንዴ? እስቲ ልጠይቃቸው ነው ቤተሰቦች። እስኪ አምጪ። ይሄን ነው ሰርተው ቅድም ያበሉኝ ማለት ነው። እናንተ ይሄ ቅጠል ይበላል እንዴ? ይሄ ቅጠል ይበላል እንዴ? በኢትዮጵያ ካብታ ነው። ይሄ ይበላል እንዴ? ይሄን አሁን ቅድም እንደ ጎመን ሰርተው በሉት ማለት ነው። ዘይትና እንትን ጨመረችና ጠብሰች እንደጎ እውትማ ምንድነው ስሙ? እኔ አላውቀውም። እኔ አረብ ሀገር ብዙ ጊዜ ሰርቻለሁ፣ ግን ይሄን ቅጠል እኔ አላውቅም። ግን እነሱ አሁን ጥብስ ጎመን እንደ ጎመን የለም፣ ልክ እንደዛ ነው ጠብሰው የበሉት ማለት ነው። ኦይ ደግሞ ይጠናልሳ። አሁን ይሄንን እኛ ስንሄድ አንቺ ታርሚያለሽ። ነይ እንሂድና ያንን እንትኑን እንልቀመው። ያንን ቅጠሉ ምንድነው ሾህ ምናምን የተባለውን እንዴ
ይሄንን ልጨርስ እንጂ ገበሬ እኮ ተብዬ አንዴ ወሩ በግብርና እኮ ወጥቻለሁ። ስለዚህ እኮ አይ አሁን እኔ ደግሞ ያንኛውን ላገዝሽ ብዬ ነው ያንኛውን ላገዝሽና ከዛን እኛ ደግሞ ነገ ስለምንሄድ ይሄንን አንቺ ቀስ ኢትዮጵያን ተረሻዋለሽ። እኔ ደግሞ የኢትዮጵያይሽ ኢትዮጵያ እንዲያረሳው እያስታወሱ ነው ሰዎች ማለት ነው። አሃ አንቺ አሁን ይሄን እንዳትረሺው ነው ይሄንን የምታረሚው? እንዲያረሳውም ሳይሆን በቃ ከኢትዮጵያ ተላቀቅኩ ብዬ ማለት አረም ከስብ ምናምን ውጣ ወረድ ተላቀቅኩ ብዬ ስለዚህ ደግሞ ገጠር እርሻማ ቦታ ውስጥ ከተተኝ ማለት ነው። እርሻማ ቦታ አለ። ግን ይሄ እንደ ቃስ ብለሽ በራስሽ ነው እንጂ ግዴታ ሴንስሪ ይሉሻል። ግዴታ ሰዎች ያስገድዱኝም። ማሻአላ ይሄን ሰው በጣም ጥሩ ሰው ናቸው። ማሻአላ በጣም ደህና ሰው ናቸው። ያው በራሴ በልቦና ነው ታመቀመጥ ብዬ ተውሱ ሲወጣለት ቆሻሻው ያው ሀገራችንም ተስር ሲያርጉት ሁሉ ያምራላ። ይሄም ደግሞ ሳረሙ በጣም ያዛታል ያዳብራል። በጣም ደስ ይላቸዋል ሰዎች ማለት ነው። በጣም ሞራል ይኖራቸዋል። እና ይሄ ለፍየሎቹ ይሄንን የታረመውን ያንን አረሙን ፍየሎች አይበሉትም። ያው ጭቃ ካልሆነ ይበሉታል። ግን ያኔ ከምረዋለሁ እዛ ከዛ ውጭ አወጣና ቆሻሻ ቦታ በክርቢት ይቃጠላል ማለት ነው። ይሄ ታጨሪላችሁ አፍሮሽ ጋር ምናምን ስንት ነገር እያለ አንቺ ይሄን ይበላሉ እንዳይበሉም። ይሄ እኮ ሳሩ ምንድነው የሚባለው በእኛ ሀገር? እኔ መጀመሪያ ጊዜ ምን እንደመሰለ ታውቂያለሽ? ስንዴ እያደገ ተምር መስሎኝ ነበር። ተምር አይዋ ተምርማ ይሄ ነው። ይሄ ተምርማ ይሄ ዛፉ ራሱ ተምር ነበር መሰለኝ ገና እንደመጣሁ። አሃ አንቺ በአዲስነት ስታው እንዲያውም አይደለም በእኛ ሀገርማ የሚመስለው ተምር ሳይሆን ስንዴ ነው የሚመስለው። ይሄ ስንዴማ እንዴት ቅጠሉም ሰፋፋ። ይሄም ራሱ አዛፍ ስንዴማ አይመስልም እኮ ይሄ እኮ ጨፌ የሆነ ጨፌ ክርክር የሚከለከል የለም ሀገራችን ዲን እንደዛ አይነት ነው እንጂ እኮ ይሄ የስንዴ ቅጠል አይመስልም ጭራሽ። እንደዛ ነበር መሰለኝ። በጣም መጀመሪያ ጊዜ ተንከባከቡት እንደዚህ ለፍየል መሆኑን ባቅ እንኳን ይጀምርላቸው ነበር። ፍየሎቹ ቅጠል ቢበሩ ምን አለ ቢታጨድ ያብሩ። ግን ያኔ የሚያርግ በቃ እንደዛፍ የሚያርግ መስሎኝ በቃ በ15 ቀን ከዛም በኋላማ ይቆረጣል። እሱ ጀርጅር የሚሉት ነው እንደሱ አይቆይም ማለት ነው እንዴ? ይሄ ቱልት ነው ቱልት ነው ይባላል። ቱልት ነው። እኔ ያኖርኩበት ሀገር ቡና ነው እንጂ እንደዚህ አረም ስንዴ ምናምን አላላቅም። ሀገራችን ወሎ ነውና ወሎ ሽምብራ አለ፣ ጓያ አለ፣ ሁሉ ነገር በቃ የጥራጥሬም ሆነ ጤፍም ሁሉም ይመረታል። ማሽላም ሁሉም እና አርማለሁኝ እና ገጠር ነው ብዬ ስለው አበይነ ራሱ ባለፈ ምን አለ መሰለሽ እንደው ቆፋሮ ባላስቆፈሮሽ እንደው ብሎ ፈራልኝ ማለት ነው። እንደው ተቆፋሮ ወጣሽ ብዬ እንደው ቆፋሮ ባላስቆፈሮሽ አይለኝ። ኧረ አባቴ ቆፋሮማ ቆፍረም ያው እንደው አረም ትንሽ ሞካክራለኝ አልኩት። ያንቺ ደግሞ የባሰው እንደው እንዴት ያለው ውስጥ ነው የገባሽ እንደው በጣም ጫካ ነው እንዴ ተላለኝ። አይ ጫካ ነሳው በቃ ያኔ ስራ አስፈታ እንዴ መዝናናት እንደዛ ነው የምቆጥረው እንጂ ያኔ ብዙ ስራ ይባላል ማለት ነው። እና እንደዛ አውላችኋለሁ ውድ ቤተሰቦቼ። እና እስኪ ግብርናዬን ማለት ነው ያሳደኩትን። ግን ጎበዝ ነሽ። ግን ከተማ አንዳንዴ ወደ ከተማ አትሄዱም እንዴ? ከተማ ማለት አሁን የከተማ ቤት አላቸው አይደለ? ይሄ ብቻ ቤታቸው በነገራችን ላይ ይሄ ነው። ይሄው ቤታቸው ይሄ ነው። የውሃ ቧንቧው ይሄ ነው። ኬማው ደግሞ የሚዝናኑበት ኬማ ይሄው እንደምታዩት ነው። ግን እኔ የምለው በስንት ጊዜ አንዴ ትሄዳላችሁ ወደ ቤት ወደ ሪያድ ማለት ነው? ሪያድ ነው አለ ቤታቸው እና እዛ በስንት ጊዜ ትሄዳላችሁ? ይሄ እንኳን አካባቢው ስሙን አላውቀውም እኔ ሪያድ ውስጥ ነው። የሪያድ ገጠር እንግዲህ አላውቅም ምን ስሙ ምን እንደሆነ አላውቅም። ነግረውኛል ግን ረስቸዋለሁ። አብዛኛውን ገጠር እንቀመጣለን። የውለዙ ለሁሉም ነገር ለአትክልቱም ለፍየሉም እየተባለ እዚህ በብዙ ሰዓት እንቀመጣለን። ግን ያኔ በጣም እኔ የሚፈልጉት ስራ አላቸው መሰለኝ እዛ በቃ በ8 ቀን የምንሄድበት ሰዓት አለን። በ15 ቀን አሁን ባለፈ 15 ቀን ተቀምጠን እንሄድ ነው ማለት ነው። አንዳንዴ ደግሞ 8 ቀን 4 ቀን ነው። አሁን ደግሞ ስንሄድ 4 ቀን ነው 3 ቀን አድረን የመጣ ነው። እና አብዛኛውን እዚህ ገጠር ነው የምንኖረው ማለት ነው።
ያው ለመሽም ይመቻል፣ ምቾት አለው ሰዎቹ ስለዚህ ያኔ ተወጇለሽ። ይሄንን ገጠሩን አይከፋሽም፣ አይሰማሽም? ተዛ ሀገሬ መጥቼ እንደገና ደግሞ ገጠር ገባሁኝ እንደ ይሄ እንደዚህ ሌላው በሌላው ሎች ማለት አሁንም ብዙ ልጆችን ልታወሪ ትችያለሽ። ጓደኞችሽ በሚሉሽ እኛ እንደዚህ ነው ምናምን ሊሉሽ ይችላሉና አንቺ ደግሞ እዚህ ገጠር ውስጥ ነው ያለሽውና ታገሬ የወጣሽ ይመስልሻል ወይስ እንደው እንዴት ነው ስሜቱ? አረም ማረሜ በጣም ከፍቶኝ ነበር መጀመሪያ ላይ አሁን ግን ተምድሽዋል። መጀመሪያ ላይ በጣም ከፍቶኝ ነበር አረም ማረሜ። እንዴት የሚከፈለኝ 1000 ብር ነው፣ እንዴት አረም አረማለሁኝ? በዛ ላይ ደግሞ 2 ቤት ነው፣ ፎቅና ምድር ቤት ነው ብዬ በጣም ከፍቶኝ ነበር። እና ሳስበው ደግሞ ያው የመዝናናት ቀድር ቢያንስ 2 ሰዓት እንኳን ወጣ ብዬ ነው የምገባው እንጂ ከዛ በላይ አልቆይም። 11 ሰዓት ገባለሁ፣ በቃ ወዲያው አዛን ይወጣል። ያኔ ነው የምገባው። ያው የመዝናናት ቀድር ነው እንጂ እና ደግሞ ሰዎቹም ጫና ያደርጉብኝም ያው በራሴ ፍቃድ ነው። ሰዎቹ ጫና እንደዚህ ይሄን ጠፍቶ ይሄ ለምቶ ይሄን ረሚ እንደዚህ አይሉኝም። ያው በራሴ ደስታ ነው ማለት ነው እና አይከፋኝም። ያው ወጥቼ ቀይራለሁኝ እሰራለሁ ብዬ አስቤ ነበር። አረም በማረሜ ትንሽ ከፋ ብሎኝ ወጥቶ መቀየሩ ደግሞ ብዙዎች እህትና ወንድሞቻችን ላይ በረሃ ላይ ሲያለቅሱ ብዙ ነገር ሲስተቃዩ ብዙ ነገር አንድ ሰው ጥሩ ቢሆን አንድ ሰው ጥሩ ላይሆንልሽ ይችላል። ስራ ከበደኝ አረም ብዬ ቦታ ደግሞ የመጥፎ ሰው ሊያጋጥመኝ ይችላል እና እንደዛ ብዬ ይኸው እያረምኩ ነው እላሻለሁ። አይ በጣም ጥሩ ነው። አንቺ አስተሳሰብሽ በጣም ጥሩ መልካም ነው። ለሌሎችም እንደዛ እኔ ገጠር አልኖርም፣ ገጠር መስራት አልፈልግም፣ እኔ ከተማ ነው ምናምን ብለው ለሚወጡ ልጆች አንቺ ተምሳሌትና ብርታታቸው ትሆኛለሽ ብዬ አስባለሁ። ማለት ሁሉን ነገር ተቋቁመሽ እዚህ ጋር የገጠሩንም የከተማውንም እየሰራሽ የገጠሩንም አየር የከተማውንም አየር ለምደሽ ይሄን ያህል ጊዜ ስለሰራሽ ለሌሎቹ ጥንካሬና እንትን ነው የምትሆኙ ብዬ አስባለሁ። እና ጎበዝ ነሽ በጣም አደነቅኩሽ ማለት ነው። እና ሀገርሽ አሁን ለመግባት አትፈልጊም? ሀገርሽ መቼ ነው የምትገቢው? እረፍት መቼ ነው የምትሄጂው? እረፍት ደስ መልሰሽ ትመለሻለሽ እዚሁ ቤት ወይስ እንዴት ነው? አዎ ትንሽ ጊዜ ትንሽ ሰርቼ እዚሁ አሁን ትንሽ እሰራለሁ። እኔ ሰዎች በጣም ይመቹኛልና በጣም ወዳቸዋለሁ፣ እነሱም በጣም የሚወዱኝ እና ሰርቼ እገባና በመሀል አረፍ ብዬ በፍቃድ ተፈቀዱልኝ ያኔ ይፈቅዱልኛል። እንደዛ አስፈቅጄ ወደዚህ መመለስ ፈልጋለሁ። ማለት ገጠር ከተማም ቢሆንም ይመቹኛልና ሰዎቼ ማለት ነው። እና አንቺ አሁን 2 አመት ሰራው ብለሽኛል ቅድም። ደሞዝ ምናምን አልጨምሩልሽም? አይ ደሞዝ መጨመር ላይ እንኳን ትንሽ ጥንካሬ ያላቸው ማለት ነው። ደሞዝ አይጨምሩም? አዎ ሰዎች ጥሩ ሰው ናቸው። ያው እንወድሻለን ጥሩ ነሽ ምናምን ይላሉ እንጂ ብር ላይ እንኳን ትንሽ ጥብቅ ናቸው። ግን ይሄም ሆኖ አልተሰማሽም? ይሄም ሆኖ ገጠሩንና ከተማውንም እንደዚህ እንትን ብለሽ ስለተመቹሽ ጭቅጭቅ፣ ንትርክ፣ ራብ ምናምን ይሄ የስራ ጫና ምናምን ስለሌለብሽ ያው ተመችቶሽ እየሰራሽ ነው። አዎ ደግሞ ምሳሌ 2000 ብር እና 4000 ብር ቢከፈልሽም እኮ ቤተሰቦቹ ክፉ ተሆኑብሽና የቤተሰብ ጫና ካለብሽ ስራም ብዛትም ቢሆን ምንም ቢሆን እኮ ሰዎች ጥሩ ተሆኑ በቃ አንቺ አውቀሽ ይሄን ያለብኝ ብለሽ ተሰራሽው ስራው አይከብድሽም ማለት ነው። እና የሰዎቹ ጫና ምናምን የለብኝም፣ ሰዎቹ ጭቅጭቅ የለብኝም፣ ልጆች ምናምን ቤት ውስጥ የለኝም። ያው 3 ነን እና ሰዎቹ ስለተመቹኝ በዚህ መቀጠል እችላለሁ ብዬ አስቤያለሁ ማለት ነው። ለወደፊትም አላማ ይሄ ነው። 2000 ብርና 3000 ብር እየተከፈላቸው ቢሰሩም ስንት የሚያለቅሱ አሉ፣ ስንት ጉዳት የሚደርስባቸው አለ። ይሄንኑ ላኪ ያርግልኝ ማለት ነው። የሚከፈለኝም ማለት ነው። በጣም ጎበዝ ነሽ። በርቺ። እንደው በዚህ አጋጣሚ ሳላደንቅሽ አላልፍም። ጎበዝ ነሽ ማለት ጠንካራ ነሽ። በጣም አያየሁት እኮ ነው። በጣም ነው እውነት። በነገራችን ላይ እኔ አሁን የገጠር ልጅ ብሆንም እኔ የገጠር ልጅ ነኝ። የርግጥ ከተማ ቢሆንም የገጠር ከተማ የለም፣ እንደዛ ውስጥ ነው ያደግኩትና እኛ ጋር ቡና በቆሎ ነው ያለው፣ ቦለቄ ምናምን ነገሮች ነው። ቡና ገጀራ የሚባል አለ፣ ትልቅ ገጀራ። በገጀራ ነው የምታርሚው። ቡናም ያው ትለቅሚያለሽ እንጂ እንደዛ አረም ቁጭ ብሎ መኮትኮት ምናምን
የለም አላቅም እኔ ጤፍ እኛ በድሮ በፊት ጊዜ ዳጉሳ የሚባል ነበረ አሁን ዳጉሳው ቀርቷል ዳጉሳ የለም በቆሎ ነው በብዛት በቆሎና ያው ቡና ነው በተለይ በቡና ነው የሚታወቀው እኛ ጋር እና ቡና ነው የምለቅመው ቡና ነው እንትን የምለው ከዛን በቃ በአመት አንዴ ነው ቡናም ሲደርስ ያው ቡናውን እና እንትን የሚመነጠረውም ወንድ ነው የሚመነጠረው እኛ ምናልባት አረሙን ከውስጥ እንሰበስባለን ወደ ዳር እናወጣለን እንጠርጋለን ይሄ ነው አንቺ ደግሞ ከአማራ ክልል ከወሎ ስለሆነ ሁሉንም ነገር የገበሬን ስራ ስለምታቂ አልደከመሽም እንትን አልከበደሽም እና ጠንከረሽ የ2 አመትሽን ጨርሰሽ አሁን ወደ 3ኛሽ አመት ልትገቢ መሰለኝ ባለሳሳት አይዋ እንደዛ ነው ያው እንግዲህ ሁሉም ባደገበት ነው አንቺ ያው ከተማ ባትሆኝም ገጠር ብትሆኝም አንቺ አልለመድሽም ማለት ነው ቁፋሮና ኩትኳቶ እኛ ደግሞ ሀገራችን ባህል ሆኖ ወንድ ሲያርስ ሴት ልጅ ታርማለች እና እንደዛ ስለሆነ እዚህ መጥቼም አላስቻለኝም ማለት ነው ዲኖር ሶስ ሳየው አንድ ቀን ልሰልለው ለሞክር ወጣልኩኝና እና ከዛ ሴትዬ በቃ ደስ አላት አየችውና ምናምን በቃ ጽድት ሲል ከዛ ወዲያ ማለት በዛው ቀጠለችበት ማለት ነው በቃ ራሴ ነኝ ያሳየኋቸው ማለት ነው በቃ ቤተሰቦቼ ይሄን ይመስላል የገጠሩ ወጋችን ይሄን ይመስላል እያያችሁ ሰብስክራይብ ላይክ አርጉ ኮሜንት አርጉ ሰላማችሁ ብዝዝት ይበል የገጠር ልጅ የገጠር ስራ ይሄን ይመስላል እህታችን ደግሞ ይሄው ጠንክራ እያረመች እያሳየችን ነው እወዳችኋለሁ ቤተሰቦቼ ሰላም ሁኑልኝ ሰላም በያላችሁበት በአለም ዳርቻ በሙሉ ያላችሁ ሰላማችሁ ብዝዝት ይበልልኝ እንደምድራሸዋ ባላችሁበት ጤና አፍያ ይስጣችሁ ነው ምለው ያልወለዳችሁ ወለዱ ያላገባችሁ አግቡ ጤናችሁን ይስጣችሁ ውላችሁ ግቡ እወዳችኋለሁ ባይ ባይ